ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር የዓለም አቀፍ ህብረት ስራ ማህበራትን ቀንን ዛሬ ሰኔ 27 ቀን 2018 ዓ.ም በደም ልገሳ ፕሮግራም አከበረ። ከትላንትና ዕለት ጀምሮ ይህን በዓል በደማቅ ፕሮግራም እያከበረ የሚገኘው ህብረት ስራ ማህበራችን ዛሬ ደግሞ በደም ልገሳ መርሃ ግብር እያከበረ ይገኛል። በአረንጓዴ አሻራ ፕሮግራም ላይ ተሳትፎ ያደረገው ህብረት ስራ ማህበራችን ዛሬ ኢትዮጵያዊ ባህል በሆነው የቡና ስነ ስርዓት ልዩ ፕሮግራም አካሂዷል። በደም ልገሳ ፕሮግራሙ ላይ የአዲስ አበባ ህብረት ስራ ኮሚሽን ከፍተኛ አመራሮች የተገኙ ሲሆን አባላትና የህብረት ስራ ማህበሩ ሰራተኞች በዓሉን በደማቅ ሁኔታ አክብረውታል። በዕለቱ የክብር እንግዳ የሆኑት የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሀብታየስ ዲሮ ይህም በዓል መንግስት ከሚያከናውናቸው የህብረት ስራ ንቅናቄ ጋር የሚካተት መሆኑንና ደም ልገሳ መርሃ ግብሩ ደግሞ የሚበረታታ በጎ ተግባር ነው ብለዋል። ለሄኖሲስ የምናደርገው እገዛ አጠናክረን የምንቀጥል መሆኑንና በአገር አቀፍ ደረጃ ለመስራት ያቀረባችሁትን ጥያቄ ሙሉ ለሙሉ ድጋፍ እንደሚያደርጉልን ገልጸዋል። የዓለም አቀፍ ህብረት ስራ ህብረት አይሲኤ አባል ስለሆናችሁም እንኳን ደስ አላችሁ ብለዋል። በዓለም አቀፍ ደረጃ ለ104ኛ ጊዜ በህብረት ስራ ማህበራችን ደግሞ ለሁለተኛ ጊዜ ህብረት ስራ ማህበራት ለዓለም ሰላም በሚል መሪ ቃል እያከበርን እንገኛለን።